የድሮዋ ትርንጎ ያውና ፋንቱ የልጄ እናት ደርሼብሻለሁ። ለምንድን ነው የዋሸሽኝ? ይሄን ያህል መሰቃየትማ የለብሽም። ይሄንን ውበት ይዘሽ በማለት አቶ ሌኩ ወይዘሮ ፋንቱን ስሟታል። ሙሽሮቹም እንግዲህ አምሮባቸው ተሞሽረው ይገኛሉ። ሰላም ሰላም! ውድ የተወደዳችሁና የተከበራችሁ የማራኪ ቤተሰቦች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ ቀጣዩን ክፍል እየቀርብ ያለው እስከ መጨረሻ እንድትከታተሉኝ ስል በአክብሮት ጋበዝኳችሁ። ስለምትከታተሉም ከልብ አመሰግናለሁኝ። እንግዲህ በባለፈው ክፍል ላይ አቶ ሌኩ ወደ ፋንቱ ክፍል ገብቶ ፍተሻ እንደጀመረ ነበረ ክፍሉ የተጠናቀቀው። ወይዘሮ ፋንቱም ኩሽና ነበረችና አቶ ሌኩን ለምንድን ነው ወደ ላይ እየወጣ የነበረው? ላይ ያለው ክፍል የኔ ብቻ ነው፣ ምን ሊያደርግ እያሰበ ነው ብላ ተከትላ ወደ ላይ ወጣ ነበረ። እሷም ወደ ላይ ስትወጣ አቶ ሌኩንም የእሷን ክፍል እየፈተሸ ነበረ። እሱም የሚፈልገው እሷ በባለፈው ጊዜ ፎቶ እያየች አቶ ሌኩን ሲመጣባት ደብቃ ነበረ። ያንን እንግዲህ እየደበቀችው ፎቶ ለማየት ነበረ እየፈለገ የነበረው። ያንን ፎቶ እንግዲህ እየፈለገ ስትመጣበት ክፍሌ ምንድን ነው የምትሰራው ብላ ትለዋለች። ትደነግጥና እርስዎ ክፍሌ ምን እየሰሩ ነው ያሉት? ይሄ የኔ ክፍል ነው፣ እንዴት የኔን ክፍል ይፈትሻሉ? ስለዚህ እርስዎ ከይቅርታ ጋራ ከዚህ ክፍል ውጡልኝ፣ እንዴት ካለኔ ፍቃድ ይፈትሻሉ ብላ ስትጠይቀውም እሱም በባለፈው ጊዜ ፎቶ እያየሽ መጥቼ የደባሽውን እሱን ፎቶ ማየት እፈልጋለሁ፣ የሆነ ነገር ሸሽገሻል ብሎ ይላታል። ምንም ብሸሽግ እርስዎ ከኔ ፍቃድ ውጪ ምንም አይነት ነገር ማድረግ አይችሉም፣ ስለዚህ ክፍሉን ለቀው ይውጡልኝ በማለት ስትለውም ቅድም ላይ እኮ አንተ ብለሽኛል፣ ስለዚህ የሆነ የደበቅሽኝ ነገር አለ ብሎ ሲላትም ምንም የደበቅኩት ነገር የለም እንዲወጡ ፈልጋለሁ ብላ እንግዲህ በግድ ታስወጣዋለች። እሷም ካስወጣችሁ በኋላ ፎቶውን እያየች እንግዲህ አሁንም ማዘኗን ትቀጥላለች ማለት ነው። አቶ ሌኩንም እህትየው ትደውልለትና ቤቱንና ምግብ ቤቱን እንዲለቁ ትነግራቸዋለች። እሱም እህቴ አቤት ብሎ ሲላት ልመጣ ነው ብላ ትላለች። መምጣትሽንማ ነግረሽኛል በማለትም ሲላት አይ ቤቱንና ምግብ ቤቱን በአስቸኳይ እንድትለቁልኝ በማለት ስትል እንግዲህ አቶ ሌኩን ቤተሰቦቹን ይሰበስብና ቤቱንና ምግብ ቤቱን መልቀቅ እንዳለባቸው ይነግራቸዋል። እሱም ምንድን ነው ብሎ ሲጠይቁት አክስታችሁ እየመጣች ነው እና ስለዚህ ቤቱንና ሆቴል ቤቱን እንድንለቅ ብላለች በማለትም ዳጊና ናሆም በነበሩበት ይነግራቸዋል። እሱም እንዴት ምን አይነት ክፉ አክስት ብትሆን ነው በዚህን ሰዓት እንዴት ቤቴን ልቀቁ ትላለች? ቤቱ ደግሞ የእሷ ነው እንዴ? ሆቴል ቤቱ የኛ አይደለም ወይ በማለት ይጠይቃሉ። አዎ ሆቴሉም ቤቱም የእሷ ነው እና እሷ በጣም ክፉና አረመኔ ናት፣ አንተ አታውቃትም ብላ ወይዘሮ ዝናሽ ትነግራለች። እንግዲህ በዚህኑ ሰዓት ወይዘሮ ዝናሽ ለምን የነኗም ቤት ስጦታ የሰጣቸው ቦታ እዛ ለምን አንገባም በማለት ስትል አቶ ሌኩም እሱን ነገር አትጨርሹ ብሎ ይላታል። ናሆምም እንዴት ነው እንደዛ የምትለው? እኔ ሁኔታው አናዶኝ እንጂ አሁኑኑ ለቀንላት እንሄዳለን፣ እንደውም ሰርጉንም በአዲሱ ቤት ነው የምናደርገው በማለት ይመልስለታል። እንግዲህ እንደዛ ከሆነ ያንተ ደስታም ንዴትም በሰከንድ ውስጥ ነው አይደለ ብላ እናትየው ትመልሳለች። አይ እሷ ለምን እንደዚህ ትሆናለች? ግን ያው ቢሆንም ሆቴል ቤቱ ሙሉ ለሙሉ የእሷ አይደለም የኔም አለበት ብሎ ይላል አቶ ሌኩ። እንግዲህ በዛን ሰዓት እንደዚህ ድርጅቱ ከስሮ ነበረ። ድርጅቱ በከሰረበት ሰዓት ነበር ብር ተበድረን ያስመለስ ነው በማለት እንግዲህ ያለውን ለልጆቻቸው ማወቅ ያለባቸውን ያሳውቃሉ። ሆኖም እንግዲህ ቤቱን ለመልቀቅ ይስማማሉ ማለት ነው። እቃውንም ዛሬውኑ እንደሚያወጡ ተነጋግረዋል።
ሆኖም እንግዲህ አቶ ሲምቦም 2 ሚሊዮን ብር የጠየቀው አለ። እሱንም አልነገራቸውም ነበረ። ዳጊም አባቱን ለመጠየቅ ወደ እስር ቤት ይሄዳል። ወደ እስር ቤትም ሲወጣ አባዬ አንድ ቀን በሆነ ምክንያት ትፈታለህ፣ መፈታትህ አይቀርም ብሎ ይለዋል ማለት ነው። እሱም አቶ ሌኩን ነገረክ ወይ ምንድን ነው እሱ ብሎ ሲጠይቀውም አቶ ሌኩ ምንም የነገረኝ ነገር የለም፣ ግን አንድ ቀን ትፈታለህ፣ ምን የጠየቅከው ነገር አለ እንዴ ብሎ ሲጠይቀውም አዎ የጠየቅኩት ነገር አለ፣ 2 ሚሊዮን ብር ጠይቄዋለሁ፣ ለጠባቂዎቹ ሰጥተን ከዚህ ከእስር ቤት መውጣት አለብኝ። ከእስር ቤት ከወጣው በኋላ የእነሱን በጥፍ አድርጌ እመልሳለሁ በማለትም ሲለው አንተ እንዴት እንደዚህ አይነት ነገር ታስባለህ? አባዬ አሁንም አልተቀየርክም። መምጣቴ እንዲቆጨኝ አደረከኝ። እንዴት ነው ይሄንን የምታስበው? ቤታቸውም ሆቴላቸውም ከነሱ ላይ ተወስዷል። አሁን ላይ ምንም አይነት ነገር የላቸውም። እንዴት እንደዚህ ትጠይቃለህ? ብሎ ይለዋል። እኔ ደግሞ እኮ ይሄንን ጉዳይ ሰምተክ አባቴ ትወጣለህ ያልከኝ መስሎኝ ነው እና እንደምንም ብሎ ከሰውን ቢሆን ፈልጎ እኔ ከዚህ ከእስር ቤት መውጣትና ለሱ እመልስለታለሁ ይለዋል። በፍጹም እንደዚህ አይሆንም ብሎት እንግዲህ ዳግም አባትየውን ትቶ ይሄዳል። እንግዲህ ሸጦ ነው እንዴ የሰው የልጁ ስም ሸጦ። በሌብነቱ እኮ ነው የስም ያወጣለት ገሸ ለማዩ አለ እና እሱም እንግዲህ ይህንን ዳይመንድ ሸጠን እንሰጣቸዋለን እንደምንም በልና ገንዘቡን ፈልግ ይላል። እንግዲህ አቶ ሌኩን የሚሰጠኝ ይመስላል። ከዋልኩለት ውለታ የተነሳ አቶ ሌኩን ይሰጠኛል ብሎ ተስፋ አድርጎ ነበረ። ሆኖም እንግዲህ ግን እርግጠኛ ነክ ወይ አንተ እውነት ይሄ ዳይመንዱ ምን ያህልስ ያወጣል? ሰውየውስ ዳይመንድ እንዲያስቅ አውቆ እንዴትስ ሊያስወጣ ይችላል? ብሎ ሸጦን እየጠየቀው ነበረ። እሱም ችግር የለውም ተነጋግረናል፣ እኔ ሰውየውን በደንብ አውቀዋለሁ፣ ካለበለዛ ደግሞ ያው እዚሁ ነው የሚገሉኝ እንጂ እኔም አልሰጣቸውም ብሏል። እና 2 ሚሊዮን ብር በቃኝ ላይለን ይችላል፣ እንዴት እናደርጋለን ብሎ ሲለውም እንግዲህ እሱም አረ ችግር የለውም ብሎ ይለዋል። እና እንዴት ማድረግ እንችላለን በማለትም እኔ ጓደኛዬን ጠይቄዋለሁ እሱ ይሰጠናል በማለት ካለውም በኋላ ነበረ ዳጊ መቶ እንደዛ ያደረገው። ካልሆነም ደግሞ ለምን አሁን ሳስበው አቶ ሌኩን ብር የሚሰጠኝ አይመስለኝም፣ ልጄ መቶ ተናግሮኛል ብሎ ይለዋል። ምን ማድረግ አለብን ታዲያ ምንድነው የምናደርገው ብሎ ሲለውም አይ አሁን አንድ ሀሳብ መቶልኛል፣ ለምን ከአቶ ሌኩን ልጆች ውስጥ አንዷን አግተን በብር ለምን አንይዘውም ይላል። እሱም ከአንተ ሰው ከኔ በዚህ አይነት ነገር እናደርግ ሲለውም ሻጠው እንግዲህ በዛ ይስማማል ማለት ነው። ሆኖም እንግዲህ አሁን በዚህ በሰርጉ መካከል እነሱ ይሄንን ነገር አድርገው ብሩን ለመውሰድ እያሰቡ ነው ማለት ነው። ከአቶ ሌኩን ጋር አንዷን ልጅ አግተው በብር ለመደራደር እያሰቡ ይገኛሉ። ሆኖም እንግዲህ ሀምላለም ዶክተሩ ጋር ሄዷ ነበረ። እሷም ጩናን ይዘናት እንደምንም ቪዲዮን እንቀበላታለን፣ እሷ ስትደውል አብረን ሄደን ዛሬውኑ የምንቀበላት ይሆናል ብላ ትለዋለች። ዶክተሩ ምን ያህል ብትቀየር ነው አሁንም ድራማ እየሰራችብኝ ቢሆንስ በማለት ለምን በራሴ መንገድ አልፈትሻትም ብሎ ይላል። እሱም እንግዲህ ያንን ባሰበ ሰዓት ምን ነው ዶክተር ዝም አልከኝ? አሁንም የድሮዋን አምላል አስበካታል እንዴ ብላ ትለዋለች። እሱም እንዴት አላስብም ብሎ ይላታል በማለት ይላታል። እሺ እንደዛ የምታስበኝ ከሆነ ይቅርታ አድርግልኝና እርሶ ብዬ አንድ ነገር ልል እፈልጋለሁ ብላ ትላለች። እንግዲህ አሳስረኝም ብዬሃለሁ፣ እዚህ ጋር የፈለከኝንም አድርገኝ ብያለሁ እንድታምነኝ፣ አንተ እምቢ ብለሃል፣ ከፈለጉ እርሶ ገደል መግባት ይችላሉ በማለት እንግዲህ ጥላውት ይሄዳለች ማለት ነው። እሱም እንግዲህ ይሄ ነገር እንዴት እየተካሄደ ነው ብሎ ዝም ይላታል። በዛ አይነት መሰረት ላይ እያለች ጩናን መንገድ ላይ ታገኛታለች። ጩናንም ወዴት የምታመልጪ ይመስልሻል? ይሄው አገኘውሽ በማለት እንግዲህ
ትይዛታለች። እሷም ከአንቺ ነው እንዴ የማመልጠው? ከአንቺ የትም አላመልጥም። ስለዚህ ቪዲዮን እንድትሰጭኝ እፈልጋለሁ፣ ካለበለዚያም ደግሞ ፖሊስ ጋር ይዤሽ ይሄዳለሁ ብላ ትላታለች። እሷም እንደዛ በምትልበት ሰዓት እንግዲህ ትመታታለች። መቷትም ካለች በኋላ ጩናም ታዝናለች። ካዘነችም በኋላ እኔን የሚረዳኝ ሰው የለም ብላ ቁጭ ብላ ታለቅሳለች። እሺ ምን ሆነሽ ነው ብላ ስትላትም እንግዲህ እህቷ ቤት እንዳለች ትነግራታለች። እሷም ወደ እነሱ ቤት ይዛት ትሄዳለች። የት ነው ይዘሽኝ የምትሄጂው በማለት ስትጠይቃት አይ አሁን ተከታይም ብላ ወደ ውስጥ ታስገባታለች። እንግዲህ የጩናም እህት ክራንች ላይ ተቀምጣለች በመሰቃየትና በመደባደብ። እንግዲህ ይኸውልሽ እህቴ እችን ትመስላለች። እኔ የምሰርቀውም ሆነ ሁሉን ነገር የማደርገው ለእህቴ ብዬ ነው። እህቴ እንደ አባትም እንደ እህትም ሆና አስተምራኝ ነበረ። ሆኖም ግን ያገባችው በመቀጥቀጥና በማሰቃየት የዚህ አይነት ጉዳት አድርሶባት እኔ ተምሬ ጥሩ ደረጃ እንድደርስ ፈልገው አሁን ላይ እኔ እሷን ለማዳን ሌባ ሆኛለሁ በማለት አልቅሷ ሁሉንም ነገር ትነግራታለች። በዚሁም እንግዲህ ሀምላል ትደነግጣለች። እንደዚህ አይነት ነገር ነው እንዴ ብላ እንግዲህ ካለቻትም በኋላ ጩናም ትሄድና እንግዲህ ቪዲዮን ታመጣላታለች ማለት ነው። ያንን ቪዲዮንም ካመጣችላት በኋላ እንግዲህ ይሄንን ቪዲዮን ይሄው ሰጪው እኔ ካሁን ወዲህ ተስፋ የለኝም። ተስፋ ያደረኩት 500,000 ብሩን ወስጄ እህቴን አሳክማታለሁ ብዬ ነበረ። ከዚህም በኋላ ምንም አይነት የመኖር ተስፋ የለኝም ብላ ትላታለች። በፍጹም እንደዚህ አይሆንም። እኔ ለዶክተሩ እነግረዋለሁ። ዶክተሩ መልካም ሰው ነው። ስለዚህ ዶክተሩ በተወሰነ ነገር ያግዝሻል ብላ ትላታለች። አይ ከዚህም በኋላ እኔ ምንም አይነት ተስፋ የለኝም። አንቺ ግን በጣም የምትገርሚና በጣም ቅን እና መልካም ሰው ነሽ። እንደምትባዩ አይደለሽም። የድሮዋን ሀምላል ረስተው የአሁኗን ሀምላል ሁሉም ሰው የሚወዳት ይመስለኛል ብላ እንግዲህ ከዚህም በኋላ አንገናኝም ብላ ተስፋ በመቁረጥ ትሰናበታታለች። እሷም በፍጹም እንደዚህ አይሆንም፣ እህትሽንም እናድናታለን፣ ከጎንሽ ነን ያለነው፣ ምንም ተስፋ መቁረጥ የለም በማለት እንግዲህ ተስፋ ትሰጣታለች ማለት ነው። ሆኖም እንግዲህ እሷ በዚህ ሰዓት እጅግ በማዘን ላይ ስላለች ተስፋውን ቆርጣለች ማለት ነው። ሆኖም ሙሽሮቹም እንግዲህ አሸሼ ገዳይ እያሉ እየተሞሻሸሩ ይገኛሉ ማለት ነው። እንግዲህ የሰርጉ ቀን ስለተቃረበ ሄደን ቤሎንም የሙዚዎቹንም መምረጥ አለብን ብላ ኑሃሚ ትላለች። እንግዲህ ኑሃም እኔ ቤቱን እቃ ወስዳለሁ፣ አሁን የትም መሄድ የለብኝም፣ አንቺ ከሙዚዎችሽ ጋር ምረጪ ብሎ ሲላትም አይ እኔ ከሙዚዎቹ ጋር ሳይሆን አንተ ከኔ ጋራ እንድትሄድ እፈልጋለሁ ብላ ትለዋለች። እሺ እቃውን ምን እናደርጋለን? ዛሬ ወደ አዲሱ ቤት መሄድ አለበት ብሎ ሲልም እነዳግም ያስተካክሉት እንጂ አንተ ከኔ ጋራ እንድትሄድ ነው የምፈልገው በማለትም እንግዲህ ምላሽ ትሰጣለች ማለት ነው። እንደዛ ካልሽኝ እሺ ምንም ችግር የለውም አብረን የምንሄድ ይሆናል በማለት እንግዲህ ወደ ቤሎ መረጣ ሄደዋል ማለት ነው። እንግዲህ ወንዶቹ ወደ ወንዶቹ፣ ሴቶቹ ወደ ሴት ምርጫቸው ገብተው ነበረ። እንግዲህ ኑሃሚና ኤሚን ቤሎን መርጠው ነበረ። እንግዲህ ኑሃሚ ላይ ቤሎ በጣም ነው ያማረባት። እንግዲህ እሷም ቆንጅዬ ናት፣ ቆንጅዬ ነው ያደረጋት ማለት ነው። እንግዲህ አሸሼ ገዳይ እያሉ እየቆዩ እያለ ዳጊና ኑሃምን መርጠው ወደ ኤሚ ጋር ይመጣሉ። እንግዲህ ኑሃሚ ሳያት ሰስፕራይዝ ሆኗል ማለት ነው። ደንግጦ ጭንቅላቷን ነው አናቷንም ስሟት ነበረ፣ ግንባሯን። ወይኔ ጉዴ ፈላ። አናቷና ጭንቅላቷ ይለያያል እና ግንባሯም ይለያያል ለካ። እኔ እኮ አንዳንድ ቀን እንትን ሲሆን ሰክራለሁ
እንደዛ ነገር ነው እና በሉና ዝለሉት። ከዛን እንግዲህ እንደዛ አምሮብሻል የኔ ቆንጆ ምናምን ብሎ ሳም ያደርጋታል። ዳጊም ደግሞ በጣም አምሮባቸዋል በፈረንጅኛ አይሚስ ኮል ነው ምናምን ነገር አለ። ያው ይሄ ፈረንጅኛ በጣም አስቸጋሪ ስለሆነ እንዘለዋለን፣ ምንም ማለት አይደለም። እሱ ራሱ ፈልጎ ነው አምጥቶ መሀል ላይ የቀየጠው፣ ያው ቅይጥ ነገር ስለሚያምር ብሎ ነው። እና በጣም አምሮባቸዋል ምናምን ነገር ብሎ ይላቸዋል ማለት ነው። እንግዲህ ምናምን ስላችሁ ወዘተ አለው ለማለት ነው። እና በዛው ኑሃሚ እንዴ ሙዚዎቹ የት አሉ በማለት እንግዲህ ጥያቄዋን ታቀርባለች። እንዴ ሙዚው ይኸው አንደኛ ሙዚ ኤሚ አለች፣ ዳጊም እኛም ደግሞ ሌሎቹ ወክለን ነው። ስለዚህ እነሱ እንዳትመጡ እንበዛለን ብለን ነው ብሎ አውቆ እንግዲህ ቸብቸብቸብ አድርጎ እንደማሳለፍ ነገር ያደርጋል ማለት ነው። እዚህ ጋር ወዘተ ብላችሁ ትይዛላችሁ። ያው ብዙ ረዘም ያለ ወሬ ይቻላሉ ማለት ነው። ያው እንደዚህ ቀነስና ያው ምን እንደሚባል ይገባቸዋል መቼም እዛ ሰፈር ማለት ነው። ከዛም በኋላ አይ እናንተስ ካዳ የታለ የመረጣችሁት ብላ ትላለች። በሉ አሁን እኛን ምን መርጣለን ብላ የሚትላለች። እንግዲህ በኋላ ደግሞ ሰርገኛ መጣ፣ በርበሬ ቀንጥሱ እንዳይሆን ሁላችንም በጊዜ መዘጋጀት አለብን ብላ ትላለች ኑሃሚ። እንግዲህ ሰርጉ ደርሷል። ግን ኑሃሚ ለስንተኛ ጊዜ ነው ያገባችው? የሆነ ድራማ ላይም ስታገባ ይቻት ነበረ። ስታገባ ነው በቃ ቤሎን እየለበሰች የትኛው ነው የሚያምርባት? እስቲ ከሁሉም ድራማዎቹ ወይኔ አረስ ቀልዳችሁ ነው። አንደኛዋ ነው እንግዲህ ይዟት ሄደ ነው የሚባለው። ይዟት ሲሄድ ወይስ ይዟት መጣ ነው የሚባለው? መቼም አንድ ላይ ነው ያሉት ለማለት ፈልጌ ነው። እንግዲህ እነሱ ቤት ነው ያለችው፣ እዛ ነው እንጀራ የምትጋግረው ና ወይኔ ትዛለኝ። ቆይ የሰርጉን ነገር እንመለስበታለን እንዳረሳ። አቶ ሌኩን ወይዘሮ ፋንቱን አውቋታል። ወይዘሮ ፋንቱን እንግዲህ አውቋት ምን እንዳለ ልንገራችሁ። ወይ ጉድ ብሎ በሌሊት እንደተለመደው በሌሊት ይገባል። ሲገባ ወይዘሮ ፋንቱም እንዴ እርሶ ደግሞ በዚህ ሰዓት ምን ያደርጋሉ እኔ ክፍል ትላቸዋለች ማለት ስትልም አልጋው ላይ ቁጭ ይላሉ። እንዴ አንቺ እኔ ምልሽ የድሮዋ ትርንጓ የአሁኗ ፋንቱ ያችን የመሰለች ቆንጆ ሸንበልበል ድንቡሽቡሽ የኔ ትርንጎዬ የኔ ቆንጆ ይላታል። ከዛን እንግዲህ ወይዘሮ ፋንቱም ትደነግጥና የምን ትርንጎ ነው? የትኛዋ ናት ትርንጎ? እኔ የማውቀው ነገር የለም፣ ዞር በሉልኝ። እርሱ ደግሞ ዛሬ ምን እየሆኑ ነው ያሉት? እንዴት ነው የሚያደርጉት ምናምን ነገር ትላለች። እንዴ ምን እያልሽ ነው? አውቄሻለሁ፣ የድሮዋ ትርንጎ የልጄ እናት አይደለሽ ብሎ ቁጭ። ከዛም በኋላ እንግዲህ እሷም አዎ እኔ ግን ይሄንን ወይዘሮ ዝናሽ ከሰማች ነገሮች ስለሚበላሹ በሚስጥር መቆየት እንዴት እስከ መቼ ነው የምትታመሚው የልጄ እናት የኔ ቆንጆ ይላታል። እሷም በዛው ልቧ ትርክክ ይልና እንዴ የድሮ ቁንጅና አለ እንዴ ብሎ ስትጠይቀው እንዴ የት ይሄዳል የኔ ድንቡሽቡሽ የኔ ቆንጆ ምናምን ብሎ ጠጋ ብሎ እንትን ይነግራታል። እና የድሮ ትርንጎ የአሁኗ ፋንቱ ምናምን ብሎ እንግዲህ ሊስማ ሲል ወይዘሮ ዝናሽ ከቻተልም ትልቁ ዳቦ ሊጥ ሆነ እዚህ ሰፈር ነው። እና እሱ ሲጀመር መጀመሪያም እኮ አውቋት ነበረ። እና ደግሞ የአሁኗ ትርንጎ ከሆነች የአሁኗ ፋንቱ ከሆነች ምን ሊሆን ነው ሊስማት የሄደው? ምን ሊሆን ነው? በቃ የልጁ እናት ናት። መጀመሪያ ተሳስቶ ነው፣ አሁንም እየተሳሳተ ነው ያለው። አሁን ለሁለተኛ ልጅ ነው የሚሳሳተው። ወይ ጉድ ፈላ! ገንፎ ዛፍ ላይ መጣ ማለት እኮ ይሄኔ ነው። እኔ እኮ ገንፎ ዛፍ ላይ እየሮጠ ትናንትና እኛ ሰፈር ሲወጣ ምን ሊሰማ ፈልጎ ነው ላለው፣ ለካ የአቶ ሌኩንን ጉድ ለመስማት ነው። እና አሁን ለመሳሳት ነው ለሁለተኛ ልጅ። እንግዲህ መሳሳት ሲሉ ሰምቼ ነው ሲሉ ሰምታ ዶሮ ታንቋ ሞተች አሉና እና እንደዚህ አይነት ነገር እንግዲህ ወይዘሮ ዝናሽ እንግዲህ አናቱን እንደምትተረክከው ምንም አይነት ጥርጣሬ የለኝም። እና እንግዲህ
ምንድን ነው እኔ እኮ ገንፎ ወደ ዛፍ ሲወጣ እኮ ያሳስተኛል። እና ወደ ሰርገኞቹ እንግባ። ወይዘሮ ዝናሽ እንግዲህ ጭንቅላቱን ስትተረክከው ነግራቸዋለሁ። እስካሁን አልተረከከችውም። እንግዲህ አቶ ሲምቦም ለማምለጥ ቆርጦ ተነስቷል። ግን ሸጦ አቶ ሲምቦል ሊሸጠው ነው እንጂ ዳይመንድ ምናምን ብሎ ነገር የለም። ዳይመንድ ምናምን ብሎ ነገር የለም። ዳይመንድ የሰፈር ነው ያለው። ወይን ያለበት ይንገሩኝና እቼ ነግራቸዋለሁ ከደወሉልኝ ማለት ነው። ለጊዜው አልደወሉልኝም። እና ሸጦ ግን ሊሸጠው አስቦ ነው እንግዲህ አቶ ሌኩ። ከዚህም በኋላ ቤቴ ደስተኛ ነው የሚሆነው ያለው ነገር ተቃራኒ ነው የሆነው። እሱም እየተሳሳተ ሄዶ ትርንጎ ሳም እያደረገ ነው። ሸጦም 2 ሚሊዮን ብሩን ከወሰደ ቀይ ይሰጣቸዋል። ሙሽሮቹ እንግዲህ ተስማምተው ወደ መጀመሪያ ቤት ሊገቡ ነው። ሙሽሪት ሙሽራው እየተባባሉ ይገኛሉ ማለት ነው። እኔ ግን በቃ እንትን አለኝ ማለት እንዴት ነው እንደዚህ ሸጦ አድርጎ ሊያታልላቸው ያለው? ለካ አቶ ሲምቦም ይሸወዳል። ደግሞ አቶ ሲምቦና አቶ ሌኩ መንታ ናቸው እንዴ? መንታ ናቸው፣ ይመሳሰላሉ እኮ ጥቁረታቸው። በተለይ ቁጭ አባታቸውን ነው የሚመስሉት። እና መንታ ናቸው ወይ? እና ለማንኛውም እንግዲህ ሙሽሮቹም እንዳያችሁ ተሞሽረዋል። አጠር ላድርግላችሁ። አቶ ሌኩንም ወይዘሮ ፋንቱንን ሳም አድርጓታል። ሸጦም እንግዲህ የራሱን ሰው አዘጋጅቶ ከአቶ ሌኩ ልጅ አንድ ሊታገት ታስቧል። ማናት ሀምላለም ደግሞ የጩናን እህት ከጎና ልትሆን ቃል ገብታለች። እንግዲህ ይሄ ቀጣዩን ይዤላችሁ መጣለው። ሳየው ደቂቃው የት እንደደረሰ ከሚረዝምባችሁ በቀጣዩ ይዤላችሁ ብመጣ ይሻላል። ወሬው ሱስ እንዳይሆንባችሁ ብዬ ነው። ስለዚህ ምንድነው እሱ ጭንቅላቱን እንዳተረክከው ጸልዩለት። እንደዚህ